የሙርሲ ብሔረሰቦች በደቡብ ምዕራብ ኢትዮጵያ የሚገኙ የሱርሜክ ጎሳ ሲሆኑ በዋናኝነት በኦሞ ወንዝ ሸለቆ ውስጥ ይኖራሉ። በሴቶች ትላልቅ የሸክላ ወይም የእንጨት ከከንፈር ሰሌዳዎች መጠቀምን ጨምሮ በልዩ ባህላዊ ባህላቸው ይታወቃል። ይህም የሴቶች ጥንካሬና በራስ መተማመን ምልክት ተደርጎ ይታያል። በ2007 በተደረገው የህዝብ ቆጠራ መሠረት ወደ 11500 የሚጠጉ የሙርሲ ህዝቦች ነበሩ። በዋናኝነት በደቡብ ኢትዮጵያ ክልላዊ መንግሥት በደቡብ ኦሞ ዞን ከደቡብ ሱዳን ጋር ድንበር አቅራቢያ ይኖራሉ። የሙርሲ ህዝብ በ2007 የህዝብ ቆጠራ መሠረት የህዝብ ብዛቱ ወደ 11500 የሚጠጋ እንደሆነ በአብዛኞቹ በደቡብ ኢትዮጵያ ክልላዊ መንግሥት እንደሚኖሩ ይታወቃል። በጣም ታዋቂ የባህል ልምድ በሴቶች የከንፈር ሰሌዳዎች መጠቀም ሲሆን ይህም ብዙውን ጊዜ የሚጀምረው በአስራዎቹ ዕድሜ ውስጥ ነው። ይህም ልማድ ከጥንካሬና ከራስ ክብር ጋር የተያያዘ ነው። ጎረቤቶቻቸው እንደ አሪ፣ ባና፣ ሜካን፣ ካሮ፣ ኪውጌ፣ ኒጋንቶም እና ሱር ያሉ ሌሎች ጎሳዎችን ያካትታሉ። የከንፈር ሳህን የከንፈር ዲስክን ወይም የአፍ ሳህን በመባል የሚታወቀው የሰውነት ማሻሻያ አይነት ነው። ከጊዜ ወደ ጊዜ ትላልቅ ዲስኮች ወይንም በብዙውን ጊዜ ክብር ቅርጽ ያላቸውና ከሸክላ ወይም ከእንጨት የተሰሩ በላይኛው ወይም በታችኛው ከንፈር ወይም በሁለቱም ውስጥ በተወጋው ቀዳዳ ውስጥ ይገባሉ። በዚህ ይዘረጋሉ። ላብሬትር የሚለው ቃል ሳህኖችን እና መሰኪያዎችን ጨምሮ ሁሉንም አይነት የተወጉ የከንፈር ጌጦችን ያሳያል። በአንዳንድ የአፍሪካ ሀገራቶች የታችኛው የከንፈር ሳህን በብዙ ጊዜ ከሁለት የታችኛው የፊት ጥርሶች ጥርስ ማውጣት ጋር ይደባለቃል። አንዳንድ ጊዜ አራቱም ናቸው። በሳራ ሕዝብ እና በቻድ ሎቢ መካከል የሳህን ወደ ላይኛው ከንፈር ይገባል። እንደ ታንዛኒያ፣ ኬንያ እና ሞዛምቢክ ያሉ የማኮንዴ ሕዝብ ያሉ ሌሎች ጎሳዎች በሌላኛው የከንፈር ላይ ሳህን ብቻ ይለብሱ ነበር። ብዙ ምንጮች የሳህኑ መጠን በአንዳንድ ጎሳዎች ውስጥ ማህበራዊ ወይም ኢኮኖሚያዊ ጠቀሜታ ምልክት እንደሆነ ጠቁመዋል። ሆኖም በሰው ቆዳ ተፈጥሯዊ ሜካኒካል ባህሪያት ምክንያት የሳህኑ መጠን ብዙውን ጊዜ በከንፈር መዘርጋት ደረጃና በለበሰው ፍላጎት ላይ የተመሰረተ ሊሆን ይችላል። በኢትዮጵያ የከንፈር ሳህን የለበሰች የሙርሲ ሴት በኢትዮጵያ የታችኛው የኦሞ ወንዝ ሸለቆ ውስጥ ከሚኖሩት የሱማር እና የሙርሲ ሰዎች መካከል ከጋብቻ በፊት ከ6 እስከ 12 ወራት አካባቢ አንዲት ወጣት ሴት በእናቷ ወይም በዘመዶቿ አንዷ ከንፈሯን ትወጋለች። ብዙውን ጊዜ 15 እስከ 18 ዓመት ዕድሜ አካባቢ ከ15 እስከ 18 ዓመት ዕድሜ አካባቢ የመጀመሪያውን መበሳት የሚከናወነው ከ1 እስከ 2 ሴንቲሜትር ርዝመት ባለው የታችኛው ከንፈር መቆረጥ ሲሆን ቀላል የእንጨት መሰኪያ ይገባል። ቁስሉ ከዳነ በኋላ ይህም ብዙውን ጊዜ ከ2 እስከ 3 ሳምንት ይወስዳል። መሰኪያውን በትንሹ ትልቅ በሆነ ይተካል። በ4 ሴንቲሜትር ዲያሜትር የመጀመሪያውን ከሸክላው የተሠራ የከንፈር ሳህን ይገባል። እያንዳንዷ ሴት የራሷን ሳህን ትሠራለች እና አንዳንድ ጌጣጌጦችን በማካተት ትኮራለች። በመጨረሻው ዲያሜትር ከ8 ሴንቲሜትር እስከ 20 ሴንቲሜትር ይደርሳል። በ1990 በኬዊዝ እና ካርተር ለሙርሲ እና ሴቶች የከንፈር ሳህናት መጠን ለሙሽሪት ዋጋ የተከፈለውን ክብደት ብዛት ያመለክታል ብለዋል። የሙርሲ ለ30 ዓመታት ያጠናው የአንትሮፖሎጂስት ተርተን ይህን ይላል። የሙርሲ ሴቶች የከንፈር ሳህኖችን እንደሚጠቀሙ ይከራከራል። በ2014 የተመዘገቡ ትልቅ የከንፈር ሳህኖች በኢትዮጵያ ውስጥ በነበሩ ክብራቸው 59.5 ሴንቲሜትር ወይንም ደግሞ 23.4 ኢንች እና ስፋት 9.5 ሴንቲሜትር ወይንም ደግሞ 7.6 ኢንች የአታዬ ኢልጋድኝ ነው።
የሙርሲ ጎሳዎች ወይም ሙን እንደሚሉት በኢትዮጵያ የሱርሚክ ጎሳ ናቸው። በዋናኝነት የሚኖሩት በደቡብ ኢትዮጵያ ክልል ግዛት ደቡብ ኦሞ ዞን ሲሆን ከደቡብ ሱዳን ጋር ድንበር አቅራቢያ ነው። በ2007 በተካሄደው ብሔራዊ የሕዝብ ቆጠራ መሠረት 1500 ሙርሲዎች አሉ የሚል መረጃ አለ። ከእነዚህም ውስጥ 848ቱ በከተማ አካባቢ ይኖራሉ። ከጠቅላላ ቁጥር ከእነዚህም ውስጥ 848ቱ በከተማ አካባቢዎች ይኖራሉ። ከጠቅላላ ቁጥር 92.25% የሚኖሩት በደቡብ ኢትዮጵያ ክልል ነው። የሙርሲዎች መኖሪያ በኦሞ ወንዝና በማጎ ገባር ክልል መካከል ባሉ ተራራዎች የተከበበ ሲሆን በአገሪቱ ውስጥ ካሉት በጣም የተገለገሉ ክልሎች አንዱ ነው። ጎረቤቶቻቸው አሪ፣ ባና፣ ሚካን፣ ካሮ፣ ኪቡጉ፣ ኒያ ጋቶም እና ሱሪ ይገኙበታል። ከኢትዮጵያ መንግሥት ጋር ለሙርሲ ቋንቋ ሁለት የአጻጻፍ ስልቶች አሉ። አንደኛውም በአማርኛ ላይ የተመሠረተ ነው። ምንም እንኳን የሙርሲ ቋንቋ ከአማርኛ ጋር ሲነጻጸር ተዋካኝ ያልሆኑ አናባቢ አወቃቀሮችና የተጨናነቁና ያልተጫኑ የተነባቢ ካሉት የሱሜሪክ ቋንቋዎች አንዱ ነው። ሁለተኛውም በላቲን ላይ የተመሠረተ ፊደል ነው። በላቲን ላይ የተመሠረተው የተመሠረተው የአጻጻፍ ስልት የተዘጋጀው በአዲስ አበባ ዩኒቨርሲቲ ዲቬንት ተርተን እና ሞጌስ ይገዙ ነው። በምስራቅ አፍሪካ እንዳሉት ብዙ የግብርና አርብቶ አደሮች የሙርሲዎች ቱሚው ብለው የሚጠሩትን ከራሳቸው የሚበልጥ ኃይል እንደሚለማመዱ በምስራቅ አፍሪካ እንዳሉት ብዙ የግብርና አርብቶ አደሮች ሙርሲዎች ቱሚው ብለው የሚጠሩትን ከራሳቸው የሚበልጥ ኃይል እንደሚለማመዱ ያምናሉ። ይህም ብዙውን ጊዜ በሰማይ ውስጥ ይገኛል። ምንም እንኳን አንዳንድ ጊዜ ቱሚው ራሱ እንደ ቀስተ ደመና ወይም ወፍ የሰማይ ነገር አሂ ቱሚውን አድርጎ ቢገልጽም በህብረተሰቡ ውስጥ ዋና ሃይማኖትና የአምልኮ ቢሮ የኮሞሮ የቄሱ ወይም የሻማን ነው። ይሄ ከጃላባ መደበኛ ያልሆነው የፖለቲካ ሚና በተለየ መልኩ የተሰወረ ቢሮ ነው። ኮሞሮ በግለሰቡ ውስጥ የቡድኑ ደህንነት በአጠቃላይ የሚያንጸባርቅ ሲሆን በተለይም አንዳንድ ድርቅ፣ የሰብል ተባዮችንና በሽታዎችን ባሉ ክስተቶች አደጋ ላይ ሲወድቅ ማህበረሰቡና መካከል የመግባቢያ መንገድ ሆኖ ያገለግላል። የእሱ ሚና ዝናብ ለማምጣት ሰዎችን፣ ከብቶችንም እና ሰብሎችንም ከበሽታ ለመጠበቅና ከሌሎች ጎሳዎች የሚመጡ አደጋዎችን ለመከላከል የሕዝብ አምልኮ ሥርዓቶችን ለማከናወን ይታወቃል። በሐሳብ ደረጃ ይህ በሕዝብና በቱሚው መካከል ያለው ትስስር ለመጠበቅ ኮሞሮ ከሙርሲ ላንድ ወይም ከአካባቢ ቡድን ብሯን እንኳን መውጣት የለበትም። በተለይም እንደ ጎሳ ኮሞርቴ እንደ ምርጥ የካህናት ጎሳ ተደርጎ ይቆጠራል። ነገር ግን በሁለት ሌሎች ጎሳዎች ውስጥ የካህናት ቤተሰቦች አሉ። እነርሱም ጋሪኩሊ እና ቡማይ ናቸው። አንዳንድ የሙርሲ ክርስትናን ቢቀበሉም የሙርሲ ሕዝብ ሃይማኖት እንደ አኒሚዝም ይመደባል። በሙርሲላንድ ሰሜን በምስራቅ ጥግ ላይ ትምህርት፣ መሠረታዊ የሕክምና እንክብካቤ እና በክርስትና ውስጥ መመሪያ የሚሰጥ የሚስዮን አገልግሎት ጣቢያ አለ። ሙርሲዎች የተለያየ መተላለፊያ የትምህርት ወይም የዲሲፕሊን ሂደቶችን ያካሂዳሉ። የከንፈር ሰሌዳዎች የሙርሲና የሱማር ታዋቂ ገጽታዎች ናቸው። ሴቶች በታችኛው ከንፈራቸው ውስጥ ትላልቅ የሸክላ ዕቃዎችን፣ የእንጨት ዴስኮችን ወይም የሳህኖችን መልበስ የተለመደ ነው። የሴቶች ከንፈር በ15 ወይም በ16 ዓመታቸው ይወጋሉ። አልፎ አልፎ ያላገቡ ሴቶች የከንፈር ሰሌዳቸውን ለዳንስ ይለብሳሉ እና ተጨማሪ ገንዘብ ለማግኘት ቱሪስቶችን ለመሳብ እየለበሱ ይሄዳሉ። ይህ የሚደረገው የወንድ ጥቃት ወይም ታንጂ የሙርሲ ወንዶች በተለይም ያላገቡ ወንዶች ከፍተኛ ዋጋ ያለውና ተወዳጅ እንቅስቃሴ ሲሆን የሙርሲ ማንነት ቁልፍ ምልክት ነው። የዕድሜ ስብስቦች አስፈላጊ ፖለቲካዊ ባህሪ ናቸው። ወንዶች የዕድሜ ስብስቦች ተብለው የሚጠሩበትና በሕይወታቸው ውስጥ በርካታ የዕድሜ ደረጃዎች የሚያልፉበት
ያገቡ ሴቶች ከባለቤቶቻቸው ጋር ተመሳሳይ ዕድሜ ደረጃ አላቸው። የሙርሲ ነገድ በማጎ እና በኦሞ ወንዝ መካከል የማይደረስበት ቦታን ይከለክላል። ቋንቋውም የኒሎ ሳህራውያን ቋንቋ ነው። የዚህ ነገድ ሕዝብ ብዛት 10,000 እንደሆነ ይገመታል። በ18 ጎሳዎች የተከፈለ ነው። ያንዳንዱ የሙርሲ በጣም ዋጋ ያለው ሀብት ከብቶች ናቸው። ስሞቹ እንኳን የሚሰጡት የሚወዱትን ላም ቀለም መሠረት ነው። የሙርሲ ሕዝቦች ከፍተኛ ቁጥር ያላቸው ከብቶች ካሏቸው አካባቢ ጎሳዎች መካከል ከሙራሉ ስለዚህ እጅግ ባለጸጎች እንደሆኑ ይቆጠራሉ። ሁሉም ማኅበራዊ ግንኙነቶች የሚጸድቁት በከብቶች ልውውጥ ነው። ጥሎሽ ብዙውን ጊዜ ከ30 እስከ 40 ላሞች ይመሠረታል። ምንም እንኳን ዛሬ ብዙውን ጊዜ ጠመንጃ ቢሆንም ይሄ ሀብት ከሙሽሪት ቤተሰብ ወደ ሙሽሪት ቤተሰብ ይሄዳል። ስለዚህ የሴት ልጅ መወለድ እንደ በረከት ይቆጠራል። የአባትን ሀብት ለማሳደግ አስተዋጽኦ ያደርጋል። ይህ ማለት የወንድ ዘሮች ብዙ አስፈላጊ አይደሉም ማለት አይደለም። መንጋውን ይንከባከባሉ። የሙርሲ ነገድ የአኗኗር ዘይቤያቸው በታችኛው የኦሞ ሸለቆ ውስጥ የሚኖር የሙርሲ ነገድ አካባቢያቸው ጋር የሚስማማ ከፊል ዘላናዊ የአኗኗር ዘይቤ አዳብረዋል። የአርብቶ አደሩ የአኗኗር ዘይቤያቸውን፣ የከብቶቻቸው ወቅታዊ እንቅስቃሴን፣ በባህላቸው ውስጥ ያላቸው ሚና እና ለሀብት አስተዳደር ያላቸውን ልዩ አቀራረብ እንማራለን። ማሽላ፣ በቆሎ፣ ባቄላ፣ ሽምብራና ምንም እንኳን የሙርሲ ሕዝቦች በተለምዶ በአርብቶ አደርነት ገንዘብ የሚያገኙ ቢሆንም በቅርብ ዓመታት ውስጥ በግብርና ላይ የበለጠ ትኩረት ሰጥተዋል። ትንብሆ ያመርታሉ፣ እንዲሁም የንብ እርባታ ይሰራሉ። የአመጋገብ መሠረታቸው ከማሽላ ከበቆሎ የሚዘጋጅ ገንፎ አይነት ነው። ከወተትና ከደም ጋር ተቀላቅለው ሲሆን በቀጥታ ከላም አንገት ላይ ካለ ቁስል የተወሰደ ነው። ስጋን እምብዛም አይመገቡም። ብዙውን ጊዜ በበዓላት ወቅት ወይም በድርቅ ወቅት ብቻ የሙርሲ ወንዶች ልጆች ወደ ማጎ ፓርክ የሚወስደውን መንገድ ላይ የሙርሲ ልጆች በደቡብ ኦሞ ኢትዮጵያ በመንደሩ ውስጥ የሚገኘውን የሙርሲ ጎሳ ሴቶች በአስደናቂ መልክና የሰውነት ማሻሻያ የሙርሲ ጎሳ በልዩ መልክ የሚታዩት ይታወቃል። ብዙውን ጊዜ በዚህ ዓለም ክፍል ውስጥ በሁሉም ቦታ የሚገኝ በጠመንጃ AK-47 ይካተታል። በቋንቋና በባህል